በኢየሱስም ጠላቴ ሐሳቢ አይሆንም ፍቃዲ አይከናወንም በኢየሱስም ጠላቴ ሐሳቢ አይሆንም ፍቃዲ አይከናወንም ምስራች ለመርዶ ነጋሪ ብርሃን የማታውቅ ጨለማ ኗሪ እሳት ከሆዴ ወጥቶ በልቶሃል የጥፋት ልጅ ነህ ጥልቁን ወርደሃል በኢየሱስም ጠላቴ ሐሳቢ አይሆንም ፍቃዲ አይከናወንም አጋንንቶችን ሰብስባቸው የክፋት ሐሳብ ስራ ሰጣቸው ሰሪውም አሰሪውም አብሮ ይጠፋሉ በኢየሱስም ይነቀላሉ በኢየሱስም ጠላቴ ሐሳቢ አይሆንም ፍቃዲ አይከናወንም በጌታ በኢየሱስ ክርስቶስም ይህንን ቪዲዮ የምታዩ ይህ ስፍራ ምድረ በዳ ይህ ስፍራ የጥልቁ ባህር ሐይቆች ባሉበት የጨለማ ዓለም ገዢ አጋንንቶች የሚኖሩበት ቦታ ላይ የኢየሱስ ክርስቶስ ስም ይጠራል ስራው ይፈርሳል የአጋንንቶች መኖሪያ አንደኛው ስፍራ በጥልቅ ነው ሁለተኛው ምድረ በዳ ነው ሶስተኛው መቃብር ሰፈር ነው አራተኛው በጨለማና እርኩሰት በሚሰራበት ቦታ ነው አምስተኛው ስፍራ በአየር ላይ ነው ኤፌሶን ምዕራፍ 6 ቁጥር 10 ላይ እንደሚናገር መጋደላችን ከደምና ከስጋ ጋር አይደለም አለቆች ከነገስታት በሰማያዊም ስፍራ ካሉ ከርኩሳን መናፍስት ጋር ስለሆነ ዛሬ በናዝሬቱ ጌታ በኢየሱስ ክርስቶስም ስራውን እናፈርሳለን የዲያብሎስን ስራ እናፈርሳለን የርኩሳን መናፍስትን ሐሳብ እናፈርሳለን በቤታችሁ በህይወታችሁ በዘመናችሁ ላይ ሲሟገታችሁ የነበረ ነገራችሁ ሲያበላሽ የነበረ ዛሬ በናዝሬቱ ጌታ በኢየሱስም ስራው ይፈርሳል ሟርትና ድግምት መተትና አስማት ጥንቆላ ዛር ሞራንትቻ ወሰንጋላ ዳልሞቲ ውቃቤ ጨለቆጣሪ መናፍስጠሪ ሙታንሳቢ ማንኛው መተት በኢየሱስም ዛሬ ይፍረስ በጌታ በኢየሱስም ዛሬ ይፍረስ በኢየሱስም የተመታ ይሁን አለቆችና ነገስታት በሚገዙለት በጌታ በኢየሱስም ስራው የፈረሰ ይሁን አሜን